ውዶቼ እንደምታዩት ቅድም ያሳየኋችሁ እንደነበረ እንደዚህ መሆን ነው መገኘት ያለበት። እዩት፣ ዱባውን እንዳለ ነው። ትንሽ ግን ይሄ ትልቁ ዱባ ቦካብኝ። ቶሎ ነው የሚበስለው፣ ባለጌ ነው። ይሄ ካሮቱም ደህና ነው፣ ድንቹንም ደህና ነው። ግን ይሄኛው ትንሽ ቦካብኝ። ብቻ ግን ያምራል። ማሻአላ ተባረከላ። ብልዓፊያ በሉን። ይኸው ያሚ ደረሰ። ቅድም እንደዛ የነበረው አሁን እንደዚህ ተሰርቶ ሲያምር እዩት። ማሻአላ እሳቱም አላጠፋሁትም። በነገራችን ላይ ትንሽ ውሃውን ይምጠጥ ብዬ ነው። እና እንደዚህ ጎላ ጎላ ብለው መታየት አለባቸው። ጭምልቅልቅ ካለ ያስጠላል፣ ገንፎ ማለት ነው። ግን ይሄ አሁን እዩት፣ ቅድም የጨመርኩት አጂናው ራሱ ይሄውን ይሄው እንደዚህ እና ውዶቼ ይሄው በዚህ በልኩ አውክቸዋለሁ። እንደዚህ ለስለስ እንዲል ነው የፈለኩት እኔ። በእርግጥ ከዚህም በላይ ያደርቀዋል፣ ሰው ያደርቁታል። ያኔ እኔ ግን ላላ አድርጌ ነው ያቦካሁት እና ትንሽ ተዋዋለሁ። እነዚህን ቆሻሻዎችን ለቃቅሜ ጠራርጌ ዳምጬ ደግሞ ድስት ውስጥ ከተው አሳያቸዋለሁ። ጠብቁ። እና ውዶቼ ቅድም ያሳየኋችሁ አሁን ያው ልጬ የሚላጠው ልጬ የሚከታተፈው ከታትፌ ይሄን አስመስየዋለሁ። ቆሻሻውም አላነሳውም። ያው ቪዲዮ ለመቅረጽ ሮጥኩኝ፣ ምክንያቱም ሰዓት የለም። እዚህ ጋር ዱቄት እዚህ ጋር ነፍቼ ከዛም አቦካለሁ ማለት ነው። እና መርጉጉ ማለት ነው። እዚህ ጋር እንደምታዩት ያው ስማቸው ልጥራ። ይሄ ድንች ነው። ቅድም ብየዋለሁ፣ ግን ድጋሚ ይሄኛው ዱባ ነው። ያው ትንንሹ ዱባ። ይሄ ቃሪያ እኔ አድርቄው ነው። ቃሪያ አምጥተው አድርቄው ነው፣ ቀይ ሆነ እንጂ። ይሄ እንትን ነው፣ ፎሶሊያ ነው። አገራችን ምን ነበር የሚባለው? ብቻ እዚህ ሀገር ፎሶሊያ ይባላል፣ ግን ስሙ ሀገር ላይም አውቀው ነበር፣ ረሳሁት። ይሄ ደግሞ ካሮት ነው። ይሄ ዱባ የዚህ ትልቁ ይሄ ዱባ ነው። እና ይሄ የማያቃጥለው ቃሪያ ነው። እና ድንች አለን። እና እዚህ ጋር ሳህን አዘጋጅቻለሁ። እነዚህ ሁሉ እኔ ለእናንተ ለማሳየት ያህል ነው እንጂ እዚህ ነው ማደርጋቸው። ችግር የለም፣ አንድ ላይ ነው ጭምር ማደርጋቸው። ቅድም ያሳየኋችሁ ስጋም የለ፣ ስጋው ላይ ላዩ ላይ አናቱ ላይ ጨምራለሁ። ትንሽ በጣም ሳይበስል እንትን እለዋለሁ፣ ዱቄቱን እጨምራለሁ ማለት ነው። እነዚህ ሁሉ አንድ ላይ ነው። አያችሁት? አያምርም? ማሻአላ። ደግሞ ፍሬሽ ነው፣ አሁን ነው ያመጣው፣ የቆየም አይደለም። አትክልቱ ራሱ ይሄን ምግብ ስለሚወዱት እሰራዋለሁ ስል ሰውየው እየሮጠ ሄደ አመጣ። እነዚህ ሁሉ አያችሁት? አንድ ላይ ያው ለእናንተ ስሙ ለመጥራት ያህል እዚህ ትሪ ላይ አበጃጅቸው ነበር። ከዛ እና ይሄ ካርቶን ማጂ እጨምረዋለሁ። ከዚህ ይሄን ስጨምር ማጂውን እጨምራለሁ። በእርግጥ ጨው ትንሽ አድርጌያለሁ፣ ሳላበዛ ማለት ነው። ማጂውን ደግሞ እላዩ ላይ ለጣዕሙም ጣዕም ይሰጠዋል፣ እጨምረዋለሁ። ዱቄቱ ደግሞ እዚህ ጋር ነው። ቆይ ልፍታ። በአንድ እጄ እየቀረጽኩ ስለሆነ ነው። እና ዱቄታችን እንደዚህ አድርጌ እዚህ ጋር ዱቄቱን እንደምታዩት ነው። ያው እኔ ቤተሰብ ብዙ ስላልሆነ ትንሽ ናቸው፣ የሚበቃኝን ያህል። ልካችሁ እናንተ ናችሁ የምታውቁ። ለአንድ ሰው ከሆነ ለሁለት ሰው ብቻ። ግን ይሄ ብዙ እንትን ስላለው ጠቃሚ ነው። እንደዚህ አድርጌ ነፋዋለሁ። አያችሁት? የራሱ እንትን ገለባው ነው ሲፈጭ የሚለው። የስንዴ ነው በነገራችን ላይ ዱቄቱ የስንዴ ዱቄት ነው። በጣም አሪፍ ነው ለመርጉግ፣ በጣም ምርጥ ናት። ከነጭ ዱቄት ይሄ ነው የሚሻለው። ነጩ ከሰራችሁት በኋላ ከነ ቆዳ ይመስል ደረቅ ይላል። ይሄ ግን ልስልስ ነው የሚለው። በቃ ውሃ ውስጥ ሲገባ ልስልስ ይላል። እስቲ አይበቃኝም? እኔ ትንሽ ነው የምሰራው።
በቃ እቺ ትበቃኛለች። እስኪ አንድ ጭልፍ ያልጨምር። ከዛ ካደረኩ በኋላ በቀዝቃዛ ውሃ እና ውዶቼ ድስት ቀይር ያለው ቅድም ለዚህ ነበር። አሁን ግን ትንሽ ስለሆነ ይሄ መርጉጉ ሲጨመር መጨናነቅ የለበትም ጭምልቅልቅ እንዳይል በዚህ ደስ ገልብጨዋለሁ። እዚህ ጋር እንደምታዩት ቅድም ያሳየኋችሁ ማጂ መረቁን ጨምረዋለሁ። ትንሽ ጨው ስለሌለው ቀምሼዋለሁ እና ጨምሬዋለሁ ማጂውን። ስጋው ከመብሰሉ የተነሳ የለም ሟምቷል። ከዛ እነዚህ ቅድም የቆራረጥኳቸው እንደዚህ እያነሳው ጨምር። ምክንያቱም ውሃ አለው ሳህኑ። እስከነ ሳህኑ ግልብጥ ካረኩት ትንሽ ውሃ የተንጠፋጠፋል። አያችሁት ሲያምር ማሻአላ። ዋው ያሚ። ይሄ ቢያድርም ነገም ከነገ ወዲያም ይበላል። ምክንያቱም ዱቄት ነው። ያሚ ያሚ። ምርጥ ምግብ ናት። ታዲያ እኔ ስወደው ብታይ ወላሂ 3 ቀንም ቢቀመጥ እበላዋለሁ አሙቄ ማለት ነው። እወደዋለሁ። አረቦችም በጣም ይወዱታል። ይሄ የበደዎች ይሄ አያችሁት? ውሃ ቅድም በትንሹ ድስት ትንሽ ነበር ያያችሁት፣ ግን እኔ አፍልቼም በማሽን አፍልቼ ጨመርኩበት። ምክንያቱም ሊጡ ስጨምር እንደዚህ መሆን አለበት፣ ውሃው እንደዚህ መብዛት አለበት ማለት ነው። እና ይሄን ይመስላል። እስቲ ጨውን እስኪ ይሟሟ እንትኑን ማጂው አሁን ስለጨመርኩት ግን ትንሽ ያንሰዋል እና እንደዚህ አድርጌዋለሁ። ይሄ ልክዳ ነው ከድኜ አሁን ሊጤ ጋር ልሄድ ነው። ሊጡ ይሄው እዚህ ጋር ሊጤ አለ፣ እዚህ ጋር መዳመጫ አለችኝ እና እዚህ ጋር ደግሞ መዳመጥበት ነው እና ግዴታ ይሄ ሊጤ ትንሽ ለስለስ ያለ ስለሆነ ምን አደርጋለሁ? ዱቄት ስነስ ስዳምጠው ልክክ እንዳይል ማለት ነው። ከዛ ዳምጬ ደግሞ እመጣለሁ እና በዚህ መልኩ የሁላችሁ ዳምጬዋለሁ። ስስ አድርጌ ነው የዳመጥኩት። ከዛ ምንድን ነው የማደርገው? አይ ሌላ ቦታ በእጅ ነው የሚሰሩት፣ ግን እኔ በዚህ ነው የምሰራው ዛሬ። አያችሁት? ስለሚሽከረከር በአንድ እጄ ስለምቀርጽ ይሽከረከራል። ይገኝ እና እንዲህ ካደረኩ በኋላ እዚህ ጋር ዱቄቴን ንስንስ እንዳይጣበቅ ማለት በጣም ሊጡ ስስ እንትን ለስላሳ ስለሆነ እንዳይበጠበጥብኝ ያቺ ዱቄት አድርጌዋለሁ፣ ነስንሻለሁ ትንሽ። ከዛ እንደዚህ እያንዳንዷን እያነሳው እንደዚህ ከመሳሳቱ የተነሳ ምስኪን እፍ ቢሉት የሚበን ሆነ። ድምጼ ቀንሼ የማወራው ያው ድምጼ እንዳይወጣ ብዬ ነው ወደዛ ወደ ሰዎቹ ጋር እና እንደዚህ ያያችሁት
አያችሁት? የቆራረጥኩት እንደዚህ አድርጌ አስቀመጥኩት ማለት። ሌላ ደግሞ እስከምዳምጥ። ይሄ ደግሞ ገና ነው፣ አልፈለም። ገና ነው። እሳቱ ለካ ቀንሼዋለሁ አሻን እንዳይቦካ ብዬ ማለት ነው። ይሄ አብሮ ይበስላል ከዱቄቱ ጋር። በጣም ሙክክ ማለት የለበትም። እንደዚህ ስታወጡት ሳህን ላይ እንደዚህ መሆን አለበት። ልክ እንደዚህ ቁጭ ቁጭ እንዳለ ማለት ነው። እና ውዶቼ አሁን ሊጡን ልጨምር ነው። እያንዳንዱ እያነሳሁ እንደዚች በአንድ እጅ እየተቀረጸ በአንድ እጅ እየተጨመረ አያችሁ፣ ጣል ጣል እያደረግኩኝ እንዲህ አድርጌ እስከነ መጨረሻው ያው እንደዚህ እያደረጉ ነው። ግን ብዙ ሊጥ ነው ያለኝ እኮ አሁን እኮ ለእናንተ ለማሳየት ያህል ነው የተወሰነ ጨምሬ ከዛ ወዲህ ሌላኛው ሊጥ ነው የምሄደውን እንደዚህ ጣል እንደዚህ። ግን አንድ ላይ ግልብጥ ካረጋችሁት ይያዛል ሊጡ። እንደነገርኳችሁ ቦጭቦጮ ነው ያያችሁት። ወይኔ እንዳይወድቅ ይህ ወይስ ተበላሽቷል? እንደዚህ ግን ውዶቼ በአንድ እጅ ቪዲዮ መቅረጽ በአንድ እጅ መስራት ላኢላሀ ኢላላህ ሙሐመድ ረሱሉላህ በጣም ከባድ ነው ወላሂ። እኔ ለዛ ነው አንዳንዴ እንደዚህ ምግብ እኔ አሁን ብዙ ጊዜ በቀን ነው የምሰራው የተለያየ ነው፣ ግን ለመቅረጹ ይሰለቸኛል። ውይ እና እንደዚህ አታማስሉትም። አሁን ነካ ነካ ከዛ ይችን እንመልስና እዚህ ደግሞ እችኛው አለችኝ። እንዲህ እያላችሁ መኖር ነው። አያችሁት? ህይወት እንደዚህ ናት። እስኪ ያልፍ ያለፋል። እንደዚህ አድርጌ በስሎ ደግሞ በትሪ ሳደርግ ለገበታ ሲደርስ ደግሞ አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ለብዙ ሰው እንዲደርስ። ሌላ ጊዜ ደግሞ ከሀ እስከ በ ቀርጬ አሳያችኋለሁ። በጣም ሲምፕል ነው። በጣም ቀላል ምግብ ቢሏችሁ ይሄ ነው እና እንዳትረሱት ላይክ እና ሼር ሰብስክራይብ አበረታቱን። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። በነገራችን ላይ ገበታ ላይ ሳቀርበው ግን አሳያችኋለሁ፣ አይቀርም ማየታችሁ አይቀርም እና ኢንሻአላህ ቻው።